بسم الله الرحمن الرحيم أحمدك ربي حمد الشاكرين وأصلي وأسلم على خير الحدي والسراج المنير وإمام المتقين ونور الأنبياء صلوات ربي وتسليماته عليه قال سبحانه وتعالى في كتابه العظيم بعد أن نقول بسم الله الرحمن الرحيم وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. رمضان مبارك. هذه برنامجكم آبا واستكبر. ይህ አባ ወስተክበር እምቢያለ ኮራም የተሰኘው ፕሮግራማችን ክፍል 2 ነው። በክፍል 1 ላይ የአደም አለይሂ ሰላምን ታሪክ በተመለከተ አንዳንድ ነጥቦችን ተነጋግረን ነበር። አላህ የአደም አለይሂ ሰላምን ታሪክ የመጀመሪያው የቁርአን ታሪክ ያደረገበትን ምክንያቶች አንስተን ነበር። እናንተም ያሰባችሁበት እንድትቆዩ ጋብዣችሁ ነበር። ኢንሻአላህ ዛሬም እንቀጥላለን። የአደም አለይሂ ሰላም ታሪክ የቁርአን የመጀመሪያው ታሪክ የሆነበት ምክንያት በክፍል 1 እንዳልኩትኝ የመጀመሪያው ምንጫችን መነሻችን አደም ስለሆነ አላህ ምንጫችንን መነሻችንን ሲያስተዋውቀን ነው። የኋላው ከሌለ የለም የፊቱ እንደሚባለው ራሳችንን ለማወቅ ውስጣችንን በትክክል ማየት የምንችለው በአባታችን በአደም አለይሂ ሰላም ታሪክ ውስጥ እንደሆነ አንሽቼላችሁ ነበር። ሁለተኛው ደግሞ ምክንያት የእውነተኛ የኔና የናንተ የሰው ልጆች በአጠቃላይ ስኬት በአደም አለይሂ ሰላም ታሪክ ውስጥ ስለሆነ ስኬታችንን በአደም አለይሂ ሰላም የህይወት ታሪክ ውስጥ እንድንፈልገው እንድናየው ግብዣ ሲያቀርብልን እንደሆነ ተጠቁሚያችኋለሁ። ሶስተኛው ዛሬ ማነሳላችሁ የአደም አለይሂ ሰላም ታሪክ የቁርአን የመጀመሪያው ታሪክ የሆነበት ምክንያት አላህ አባትና ልጆችን ያስተዋወቀ በዚህ መልኩ አስባችሁ ታውቃላችሁ? ሱብሃንአላህ። አላህ አባትና ልጆችን አባት የለም እኮ አደም አለይሂ ሰላም እኮ የለም አሁን ከኛ መሃል እኮ አይደለም። ነገር ግን አባታችን በጣም የላቀ ስለሆነ አላህ ዘንድ ያለው ክብር እጅግ በጣም ረቂቅ ስለሆነ በመጀመሪያው የቁርአን ታሪክ ውስጥ የአባታችንን ታሪክ አደረገው። ልጆች እናንተ የአባታችሁን የአደም አለይሂ ሰላም ታሪክ መተዋወቅ አለባችሁ። ልጆች አባታቸውን መተዋወቅ አለባቸው። አባት በሌለበት አላህ ለልጆቹ ያስተዋውቀዋል። ይሄንን አሁን መግቢያ ላይ የቀረውት ወስቃለ ረቡከ ሊልመላኢከቲ ኢኒ ጃኢሉን ፊል አርዲ ኸሊፋ ከኛ ውስጥ ሁላችን በሁሉም እድሜ ክልል ያለው እኮ ሙስሊም ነው የሚቀረው አይደል? በሁሉም እድሜ ክልል ውስጥ በሁሉም የተለያየ የኑሮ ደረጃ ውስጥ ያለ የትምህርት ደረጃ ውስጥ ያለ ብሔራችን ቋንቋችን ዜግነታችን የተለያየ ሙስሊሞች ሱረቱል በቀራ ስንቀራ አባታችንን አላህ ኢንትሮዲዩስ ያደርገናል። እና የሚገርም ለምሳሌ አንድ ሀገር ንጉስ ሊሆን ይችላል፣ ጠቅላይ ሚኒስትር ሊሆን ይችላል፣ ፕሬዚዳንት ሊሆን ይችላል እና ሙስሊም ነው። ሙስሐፍ አንስቶ በረመዳን ፋቲሃን ቀርቶ በቀራ ላይ ልክ ወኢዝ ቃለ ረቡከ ሊልመላኢከቲ ሰውየው ንጉስ ነው። ስለ አባቱ አላህ ያስተዋውቀው። ምንም ንጉስ ብትሆን ልጅ ነህ፣ አባትን ተተዋወቀው። ዓሊም ጀሊል የዲን ዓሊም ጀሊል ሊሆን ይችላል። በቀራ ላይ ሲመጣ ወይስ ቃለ ረቡከ ሊልመላኢከቲ ኢኒ ጃኢል አንተ ዓሊም ጀሊል አላህ ዕውቀት የሰጠህ ታላቅ ዓሊም ነህ፣ አባትን ተተዋወቀው ይላል አላህ ሱብሃንአላህ። ቁርአን ውስጥ አላህ የትኛውንም ነብይ መልእክተኛ ታሪክ ሳያወሳ የቀደምት ህዝቦችን ታሪክ ሳያወሳ ስለ የትኛውም ነብይና መልእክተኛ ሌጋሲ አሻራ ሁሉም ነቢያቶችና መልእክተኞች አሻራ ጥለው ነው የሄዱት። ስለነሱ ሌጋሲ አሻራቸው ሳያወራ ያስቀደመው የመጀመሪያው የአደም አለይሂ ሰላም ሌጋሲ ነው። ግሪን ሌጋሲ ይባላል አይደል? አረንጓዴ አሻራ። እኔ እላችኋለሁ አረንጓዴ አሻራ መልካም ነገር ነው። የሰው ዘር በአጠቃላይ ግን አደሚክ ሌጋሲ ያስፈልገዋል። አደም ሌጋሲ ያስፈልጋል። የአደም ሌጋሲ ያስፈልጋል። የአደም አሻራ ያስፈልጋል።
ለማንኛውም ሶስተኛው ምክንያት ልጆችን አላህ አባታቸውን ሲያስተዋውቀውን እና በዚህ ረመዳናችን የምናየው እኛ ልጆቹ አባታችንን አደም አለይሂ ሰላምን በጥልቀት እንተዋወቀዋለን ማለት ነው። አራተኛ አላህ የአደም አለይሂ ሰላምን ታሪክ የመጀመሪያው የቁርአን ታሪክ ያደረገበት ምክንያት ለአደም አለይሂ ሰላም ልዩ የሆነ ፍቅርና ክብር እንዲኖረን ነው። እኔ በጣም ውስጤን የሚያሳዝነኝ ነገር ነው ማነሳላችሁ። እውነቴን ነው የምላችሁ። ለአደም አለይሂ ሰላም ፍቅር የለም። ከእስልምና ውጭ ያሉ ሌላ ቤተ እምነቶች አደም አለይሂ ሰላም የእምነታቸው አንድ አካል ይሆኑ፣ ለምሳሌ ክርስቲያኖች፣ አይሁዶች፣ እኛ ሙስሊሞች እና ሱብሃንአላህ በየትኛውም እኔ እስከዛሬ ድረስ በእድሜ የቀረብኩት ሰው ያየሁት ሰው የሰማሁት ያዳመጥኩት የሌላ ሃይማኖት ሰባኪ ሊሆን ይችላል፣ የኛ መሻይኾቻችን ሊሆን ይችላል፣ ከአደም አለይሂ ሰላም ጋር ስሜታዊ ቁርኝነት ኢሞሽናል አታችመንት አይቻላል። ለዚህ ምክንያቱ ምን መሰለ? አንደኛ ሸይጣን የተጫወተው ጨዋታ ወደፊት እንነጋገራለን። አሁን ጊዜው አይደለም ስለ ሸይጣን። ኢብሊስ ከተጫወተው ዓለም ላይ ከተጫወተው ትልቅ ጌም እና የተሳካለት ጌም ምንድነው ብላችሁ ብትጠይቁኝ አባታችንን በጥልቀት እንዳናቀው ነው ያደረገን። ለምን መሰለ? አባታችንን በጥልቀት ካወቅ ነው እኛ የስኬት ማማ ላይ እንደምንደርስ ያውቃል። ሸይጣንን እንደምናንበረክከው ያውቃል። ክብራችን ማረጋችን ከፍ እንደሚል በጌታ ፊት በአላህ ፊት ያውቃል። እና ዋን ኦፍ ሸይጣን ከተጫወተው ኢብሊስ ከተጫወተው ኢብሊስ ወጁኑዱሁ ኢብሊስና ወታደሮቹ ከተጫወቱት ከባድ ጌም መካከል በሰው ላይ ሰዎች ስለ አደም አለይሂ ሰላም በጥልቀት እንዳያውቁ ማድረግ፣ ከአደም አለይሂ ሰላም ማዘናጋት። ለዛ ነው ከመዘናጋታችን የተነሳ እንደ አባት እንኳን አናስበውም። ኢሞሽናል አታችመንት ቅድም እንዳልኩት ስሜታዊ ቁርኝነት የለንም። እና አላህ እኮ የመጀመሪያ ታሪክ ያደረገው እኮ ለአደም እኔና እናንተ ልዩ የሆነ ፍቅር እና ክብር እንዲኖረን። ልዩ የሆነ ፍቅር አባትን the more you know him the more you love him። አባቶቻችን ማንኛውም ሰው አባቷን በጥልቀት ባወቀችው ቁጥር በፍቅሩ ነው የምትወድቀው። ልዩ ክብር ነው የሚኖርሽ። አላህ ልዩ ፍቅርና ክብር ለአደም እንዲኖረን የመጀመሪያው ታሪክ ያደረገው የአደም አለይሂ ሰላምን ታሪክ ሱብሃንአላህ ወላሁ አለም። እኔ የማምነው አደም አለይሂ ሰላምን ማፍቀር፣ መውደድ፣ ማክበር ከኢማን አንድ አካል ነው። የኢማናችን አንድ አካል መሆን አለበት። አደምን አለይሂ ሰላም ምን ማለት ይመስላችሁ? የኢማን አንድ አካል መሆን አለበት አደምን ማፍቀርና ማክበር። አደም አለይሂ ሰላምን ማፍቀርና ማክበር የኢማናችን እንዴት ብዬ ልግለጸው? አደም አለይሂ ሰላምን ማፍቀርና ማክበር it's part of our iman የኢማናችን አንድ አካል ነው። በሌላ አባባል የአንድ ሙእሚንነት መገለጫው ሪፍሌክሽኑ አደምን ማክበርና ማፍቀር አለይሂ ሰላም። አደም አለይሂ ሰላምን ማፍቀር ማክበር የኢማን ምልክቱ ነው። አምስተኛ አላህ ለሁላችንም የአባታችንን የአደም አለይሂ ሰላምን ፍቅር በልባችን ውስጥ አላህ ያኖርልን። አደምን የምናከብር አለይሂ ሰላም አደም አለይሂ ሰላምን የምናፍቅር የምንረዳው አላህ ያደርገን። አላሁማ አሚን። አምስተኛ የአደም አለይሂ ሰላም ታሪክ የመጀመሪያው ታሪክ የሆነበት ምክንያት አምስተኛና የመጨረሻው ነው። እስኪ እናንተ ጥቀሱልኝ ከአደም አለይሂ ሰላም ውጪ የተጠቀሱ ነቢያቶች ታሪካቸው የተወሱ። እስኪ ለምሳሌ እንጥቀሳቸው አንድ ላይ። ኢብራሂም አለይሂ ሰላም፣ ዘከሪያ፣ ኢስሐቅ፣ ያዕቆብ፣ ኑህ፣ ሳሌሕ፣ ሁድ፣ ሹዓይብ፣ ሙሳ፣ ሃሮን፣ ዒሳ። ቁርአን ውስጥ የተወሱ ነቢያቶች አሉ አይደል? 25 ነቢያቶች ቁርአን ውስጥ ታሪካቸው ያሉ ነቢያቶች። ከዛ ትውልዶቻቸው ደግሞ አሉ። ነቢያቶችና ትውልዶቻቸው፣ መልእክተኞችና ትውልዶቻቸው። የነቢያቶችና የትውልዶቻቸው ታሪክ
ቁርአን ውስጥ የሁሉም ነቢያቶች የሁሉም መልእክተኞች ታሪካቸው ከትውልዶቻቸው ጋር ያለው ታሪክ ከአደም አለይሂ ሰላም ታሪክ በኋላ ነው አላህ የጠቀሰው። በሌላ አባባል የኢብራሂም አለይሂ ሰላም ታሪክ የመጀመሪያው ታሪክ አይደለም። ቁርአን ውስጥ ሱረቱል በቀራ ላይ ስለ ኢብራሂም አለ አለይሂ ሰላም። ያዕቆብን ኢስሐቅን ያነሳል። በኒ እስራኤሎች ከቁጥር 40 ጀምሮ ያ በኒ እስራኤል ብሎ ይጀምራል። የመጀመሪያው ታሪክ አላህ የአደምን አለይሂ ሰላም ታሪክ ያደረገው ለምንድን ነው? ለምን የሌሎች ነቢያቶችና መልእክተኞችን ታሪክ አላደረገም ብለህ ከጠየቀኝ ምክንያቱ ይሄ ነው። ሁሉም ነቢያቶችና መልእክተኞች የአደም አለይሂ ሰላም ልጆች ናቸው። ልጆች ከአባት በፊት ቀድመው ሊጠቀሱ አይገባቸውም። አላ ተቁሉነ ሱብሃነላህ ألا تقولون سبحان الذي أنزل هذه السورة المباركة وعلمه للناس سورة البقرة يا ورد جيتات أراتي جباتلو بتأمن مياس كرم النزي نبياتوچنا ملائكتኞች ከአደም አለይሂ ሰላም ታሪክ በኋላ ነው አላህ ያወሳቸው ታሪካቸው። ለምን? አባት ይቀድማል። የልጆች አሻራ አይደለም መወሳት ያለበት የአባት አሻራ የአደም ሌጋሲ። ከዛ ቀጥሎ ኢብራሂም፣ ኢስሐቅ፣ ያዕቆብ ሌሎች ነቢያቶችን አላህ ያነሳል ማለት ነው። መልካም የሰው ልጆች በህይወት ዘመናቸው ብዙ ነገሮችን አጥንተዋል። የሰው ልጅ ፊዚዮሎጂ አካልን አጥንተዋል አይደል? የሰው ልጅ አካል ምንድነው የሚለው ፊዚዮሎጂ ሰው አካል የሰው ልጅ አካል ተጠንቷል። ሂዩመን ሳይኮሎጂ የሰው ልጅ ስነ ልቦናው ተጠንቷል። ባዮሎጂ፣ ፊዚክስ፣ ሶሺዮሎጂ፣ አንትሮፖሎጂ፣ ፖለቲክስ፣ ካልቸር፣ ላንጉጅ፣ የእንስሳት ዓለም። የሰው ልጅ ያላጠናው ነገር ምንድነው? እስኪ የሰው ልጅ እኮ ሁሉ ነገር አጥንቷል። በል እንደውም the massive universe አጽናፈ ዓለሙን አጥንቷል። ግን የሚያሳዝነው ምን እንደሆነ ታውቃላችሁ? ቅድም እንዳልኩት ሸይጣን የተጫወተው ጨዋታ ይሰራልን። የሰው ልጅ ማርስ ያጠና ስለ ከዋክብቶች ያጠና ስለ ብላክ ሆል አጥንቶ በሚያሳዝነው ሁኔታ ግን የሰው ልጅ ስለ አባታችን አደም አለይሂ ሰላም ያጠናው በጣም ጥቂት ነው። የዚህ የረመዳን ፕሮግራማችን አደም አለይሂ ሰላም የሆነበት ምክንያት አደም አለይሂ ሰላምን ድጋሚ መቃኘት ስላለብን ብዙ የተበላሹ ነገሮች አሉ በሰው ልጆች ህይወት ውስጥ ታውቃላችሁ። Before we dive into the story of Adam ወደ አደም አለይሂ ሰላም ታሪክ ውስጥ ጠልቀን ከመግባታችን በፊት ከሱረቱል በቀራ ማንሳት የምፈልገው ነገር አለ። የሰው ልጅ ብዙ ስለ አደም አለይሂ ሰላም አላጠናም ብያቸዋለሁ። አደም አለይሂ ሰላም ታሪኩ ሁሉ ቦታ መሆን ነበረበት። በሁሉ ጆሮ፣ በሁሉ ልብ ውስጥ፣ በሁሉ አእምሮ ውስጥ ሁሌ መመላለስ አለበት ብዬ ነው ማስበው። ምክንያቱም ጅማሬያችን እሱ ነው። እዛ ጋር የተፈጠረው ስቶሪ it speaks volume በጣም ብዙ ነገር የሚናገር ነው። ብዙ የኛን ህይወት የሚያስተካክል ነው። እና በቃ የረመዳናችን ድምቀት የረመዳናችን ብርሃን የአደም አለይሂ ሰላም ታሪክ እንደሆነ ፈልጋለሁ። ተመልከት። ወደ ታሪኩ ጠልቀን ከመግባታችን በፊት ለምን ስለ አደም አለይሂ ሰላም ማንሳት እንደፈለኩ በዚህ ረመዳን ልንገራችሁ። ብዙ ምክንያቶች አሉ ስለ አደም አለይሂ ሰላም እንድናነሳ የፈለኩበት። ከነዛ መካከል አንዱ እኛ የሰው ልጆች በልባችሁ ጆሮ አዳምጡኝ ሻሁን እኛ የሰው ልጆች we've been given amazing personalities እኛ የሰው ልጆች አስደናቂ የሆኑ ስብዕናዎች ተሰጥተውናል። አላህ አስደናቂ የሆነ ስብዕና በሩሃችን ውስጥ አድርጓል። የሰው ልጅ አስደናቂ የሆነ ማንነት ያለው ፍጡር ነው። ያለመታደል ሆኖ ዛሬ በምንኖርበት ዓለም በቴክኖሎጂው ዘመን ዘመናዊነትና ሳይንስ በነገሰበት ዘመን የሰው ልጅ እያጣ ያለው ነገር እለት ተለት ከነፍሴ ጭምር እያጣ ነው ያለ ነው። በጣም አንገብጋቢና አሳሳቢ ነገር ስብዕናችን እየላዠቀ ነው። የሰው ልጆች ሰዋቢ ማንነታቸውን እየተው ነው። አንዳንድ ጊዜ ቁርአን እንደሚነግረን ከልአንዓም እነሱ መንገድ ስተዋሉ አደሉ ሰቢላ
እንደ ከብት ናቸው ከልአንዓም እንደ ከብት ናቸው ከከብትም በታች ናቸው ይላል አንዳንድ ጊዜ አላህ ይጠብቃል እንደዚህ አይነት ዘመን ላይ ነው ያለነው ያ ታላቅ የሆነው ማንነታችን ስብዕናችን መላእክት ሁሉ ለአባታችን እንዲሰግድ ያስደረገው ማንነታችንስ ብርሃናዊ ማንነታችንስ የሰው ልጅ እኮ አስደናቂ ፍጡር ማወቅ የምትፈልግ ከሆነ ህፃናቶችን ተመልከታቸው በወራት ቤት ያሉ ህፃናቶች 3 ወር 4 ወር 5 ወር 6 ወር 8 ወር 2 ዓመት 3 ዓመት እንዴት ነው ደስ የሚሉት ህፃናት አንተ እኮ እንደዛ ነበር አይገርምም አንቺ እኮ እንደዛ ነበር እኔ እኮ እንደዛ ነበር እኔ አንዳንዴ በጣም ታጀባለሁ የ3 ወር ህፃን ልጅ ሳይ በጣም ነው የሚደንቀኝ was I really like that እኔ እንደሱ ጣፍጥ ነበር ማለት ነው እኔ እንደሱ ንጹህ ነበርኩ ማለት ነው ያ አላህ ሱብሃንአላህ የአደም አለይሂ ሰላምን ታሪክ የመረጥኩበት ምክንያት የተነጠቅነውን የተሰረቅነውን ታላቅ ማንነታችን መንፈሳዊ ማንነታችንም አኽላቃችን ፐርሰናሊቲያችንም ዳግም መመለስ አለበት ብያምናለሁ የሰው ልጅ ማንነቱን ለመመለስ አይደንቲቲ ክራይሲስ ስለተፈጠረ ባለንበት ዘመን የማንነት ቀውስ ስለተፈጠረ የማንነት ቀውሳችንን የሚፈታው የአባታችን የአደም አለይሂ ሰላም ታሪክ ነው ወደ ኋላ ተመልሰን አባታችንን መቃኘት አለብን አለይሂ ሰላም personality ምንድነው ስብዕና ምንድነው ስብዕና personality is who we truly are አንተ ማን አንቺ ማንነሽ ኻሊድ ማን ነው የሚለው የእውነት የኛ ማንነታችን personality person ሰው ነው አይደል personality ሰባዊነታችን ማንነታችን ስለ ማንነት ላውራችሁ በልባችሁ ጆሮ አዳምጡኝ የዚህ ፕሮግራም ከዚህ በኋላ የምንማራቸው በአጠቃላይ ነገሮች የሚመለሱት ወደ እነዚህ ሁለት አጀንዳ ነው አሁን የምነግራችሁ ሁለት አጀንዳ የፕሮግራሙ ዓላማ ይሄ ነው ይኸውልህ ዓለም ላይ ሁለት አይነት ማንነት ነው ያለው በሁለት የሚከፈል ማንነት ነው ያለው አንደኛው ማንነት አደሚክ ፐርሰናሊቲ እንለዋለን ምን ማለት ነው አደማዊ ማንነት አለይሂ ሰላም አደማዊ ማንነት የአደም አለይሂ ሰላም ትልቅነት ያለው ምን ውስጥ ነው ብዬ በጠይቃችሁ ምንድነው የምትመልሱልኝ አደም አለይሂ ሰላም ትልቅ ያደረገው ነገር ምንድነው one of Adam's greatness was his great personalities የአደም አለይሂ ሰላም ታላቅነት በታላላቅ ስብዕናዎቹ ውስጥ ነው የነበረው አደም ታላቅ የሆነ ስብዕና አለይሂ ሰላም የነበረው ሰው ለመሆኑ ክፍል 1 ላይ አንድ ነገር ብያቸዋለሁ ርዕሴ ምንድነው አባ ወስተክበር እምቢ ያለ ኮራ አደምስ ለአላህ ለሁሉ ነገር እሺ ያለ አንተ ለሁሉ ነገር እሺ ለማለት ከጀነት ወረድ ተብለ እሺ ለማለት ማለት የላቀ የሆነ ከአእምሮ በላይ የሆነ ስብዕና ሊኖር ይገባል አልተከራከረም እኮ አደም እንዴ ሱረቱል አራፍ ላይ ወደፊት ስንደርስ እናያለን ኢብሊስ እኮ ዳይሬክትሊ አላህን የተከራከረው ዳይሬክት قال انا خير منه I am better than him እኔ ከሱ እበልጠዋለሁ خلقتني من نار وخلقته من طين በቀጥታ አላህ ነው አደም ግን አለይሂ ሰላም ምን አይነት ስብዕና እሺ የአደም ስብዕና የአደም ታላቅነቱ በማንነቱ ውስጥ ነው ያለው አደም አለይሂ ሰላም ሰብሚሲቭ ነው ታዛዥ ነው ታዛዥነትን ከአደም እኮ ታያለ አለይሂ ሰላም አደም አለይሂ ሰላም ራሱን ዝቅ humble ነው የሚተናነስ ነው ተضرع لله ለአላህ ራሱን ተضرع ያደረገ ነው አደም he take responsibility አደም ኃላፊነትን የሚሸከም ኃላፊነትን የሚወስድ ማንነት የነበረው ሰው አጥፍተሃል ተባለ አትንከ የተባልከውን ነክተሃል ተባለ ነክቻለሁ ዛሬ አጥፍተሃል እየተባለ አጥፍተሻል እየተባለች ማጥፋቱንም ማጥፋቷንም እያወቁ አይናቸውን በጨዋታው የሚከራከሩ ሰዎች የሉ አደማዊ ማንነት አይደለም የኢብሊስ ማንነት ነው የሸይጣን ማንነት
አደማዊ ማንነት ጥበብ ነው وعلم عدم الاسماء كلها አስተማረው ማወቅ አደማዊ ማንነት እኮ ነው ጥበብ አደማዊ ማንነት እኮ ነው ተጠያቂነት አካውንታቢሊቲ ተጠያቂነት አደማዊ ማንነት እኮ ነው ዛሬ ትዳርም አያስፈልግም የሚሉ ሰዎች መጥተዋል እኮ ትዳር እኮ አደማዊ ማንነት ነው ያ አደሙ እስኩን አንተ ወዘውጁከል ጀና ትዳር እኮ የጀመረው እኮ በጀነት ነው እኔ ደስተኛው ነኝ ለመኖር ትዳር አያስፈልገኝም የምትል እህት ታያለ እኔ ህይወትን ለመኖር ልጅ ወልዶ ትዳር ይዞ መኖር አያስፈልገኝም የሚል ወንድ ተሰማል አደማዊ ማንነት አይደለም ለማንኛው አደሚክ ፐርሰናሊቲ አለ አደማዊ ማንነት ስንል ምን ማለት መሰላችሁ ሰዋዊ ማንነት ማለት አደም የመጀመሪያው ሰው አይደል እንዴ ሰዋዊ ማንነት ማለት ነው አንዳንድ ጊዜ እኔና እናንተ እንላለን በሶሻል ሚዲያ ሊሆን ይችላል በጣም አሰቃቂ የሆነ ወንጀል ሲፈጸም እነዚህ ሰዎች ሰው አይደሉም እንላለን ከሰው አልተፈጠሩም እንላለን ምን ማለታችን ነው የሰው ልጅ በፍጹም ሊቀበለው የማይችል ሰዋዊ ያልሆነ ሸይጣናዊ የሆነ ማንነት ነው ይያለን ነው ሁለት አይነት ማንነት አለ ማለት ይሄ ነው አደሚክ ፐርሰናሊቲ አደማዊ ማንነት አለ ሁለተኛው ማንነት ሸይጣኒክ ፐርሰናሊቲ ሸይጣናዊ ማንነት ምንድነው ሸይጣንን ሸይጣን ያደረገው ተመልከት ሸይጣንን ሸይጣን ያደረገው ማንነቱ ነው በቃ ሌላ ነገር እኮ የለውም ሸይጣን እኮ ተፈጥሯዊ ቅርጹ እኮ አይደለም እኮ ሸይጣንን ሸይጣን ያደረገው ማንነቱ ነው ልክ አደምን አደም ያሰኘው ታላቅ ማንነቱ እንደሆነ ነው ሸይጣን the devil became the devil because of his personality ምን ማለት ነው ሸይጣን ለምሳሌ እምቢ አለ ኢብሊስ ወስተክበር ኩራተኛ ሆነ ምቀኝነት ኩራት ትዕቢት ከኔ ወዲ ላሳር ከኔ በላይ ማን እኔ ብቻ እኔ ላይ ማንንም አይደርስም ክፋት ተንኮል ጠላትነት ሸይጣናዊ ነው የሸይጣን መንገድ ይሄ ነው እና የሸይጣን ማንነት ይሄ ነው ብዬ ስነግራችሁ ምድር ላይ የሚንጸባረቀው በሰው ልጆች ውስጥ የሚንጸባረቀው ከነዚህ ከሁለቱ ባህሪያት አንዱ ነው እኔና እናንተ ከነዚህ ከሁለቱ በደንብ አስተውላችሁ አድምጡ ከነዚህ ከሁለቱ ባህሪያቶች በአንዱ ኢንፌክት የመደረግ እድል አለ አሁን እኛ ቫይረስ ያጠቃን ጉንፋን አሁን ለምሳሌ ቫይረስ ነው አይደል አናየውም እንኳን አናየውም እና በቃ ጉንፋን ታመም ያለው ብለን እንተኛለን ራይት በባክቴሪያም የተጠቃ ሰው ልክ እንደዛው ቫይረስ እና ባክቴሪያ ሳናየው እንደሚያጠቃን ሁላ እነዚህ ወይ አደማዊ ማንነት ያጠቃሃል እድለኛንን እሱ ካገኘን ወይ ደግሞ ሸይጣናዊ ማንነት ያገኛል በየትኛው በመጽሐፍ መልኩ ሊሆን ይችላል ይመጣል ሶሻል ሚዲያ ላይ ሊሆን ይችላል ይመጣል ጓደኛሽ ልትሆን ትችላለች ሱረቱ الناس ምንድነው የሚለው ሲዘጋው ሱረቱ الناس الذي يوسوس في صدور الناس من الجنة والناس ሰውም ሸይጣንም ነው እኮ የሚወሰውሰው ነው የሚለው ቁርአን ሰው ሆኖ የሸይጣን ማንነትን ተላብሶ የሚወሰውስ አለ እኮ ነው ያለው የሰው ሸይጣን አለ የሰው ሸይጣን አለ የሚለው ቁርአን ምንድነው ማንነቱ እኮ ነው ማን ሰው ይወላችሁ በአካል ሰው ነው ማንነቱ ሸይጣናዊ ነው የአደም አለይሂ ሰላም ታሪክ ያመጣሁትኝ በዚህ ረመዳን ይሄ እኔና እናንተ አደማዊ ማንነት ነው ያለን አላህ ይጠብቀን ሸይጣናዊ ማንነትን ምን ያላስተውለ ነው ተመልከቱ የዛሬው መዝጊያ ሐሳብ ይሄ ነው እነዚህ አሁን ያልኳችሁ አደማዊ ማንነትና ሸይጣናዊ ማንነት በሁለት ሰዎች ውስጥ ራሳያችሁ ቁርአን ውስጥ ያሉ አንደኛው ሙሳ አለይሂ ሰላም ሞዛይክ ፐርሰናሊቲ ይባላል ሙሳዊ ማንነት የሙሳ አለይሂ ሰላም ማንነቶቹን በሙሉ ካያችሁ አደማዊ ማንነት ነው አደማዊ ምንድነው ማንነት ነው የፊርዖንን ማንነት በአጠቃላይ ካያችሁ የፊርዖን ማንነት አና ረብኩሙል አዕላ ሱረቱ ናዚያት አና ኢብሊስ አና ኸይሩ ሚንሁ ሱረቱ አልአዕራፍ ምዕራፍ 7 ቁጥር 12 አያችሁ
ፊርዓውኒክ ፐርሰናሊቲ ፍርዓናዊ ማንነት ንጹሃንን መግደል ህፃናትን መግደል ለህፃናት እንኳን አለመራራት ሰውን እንደ እንስሳ መቁጠር ኩራት ችክ ማለት ትዕቢት የፊርዓውኒክ ፐርሰናሊቲ የፊርዓናዊ ማንነት ከሸይጣናዊ ማንነት የተቀዳ ነው የሙሳ አለይሂ ሰላም ማንነት ከአደም አለይሂ ሰላም ማንነት የተቀዳ ነው ከሁለቱ ውጪ ሌላ የለም ሶስተኛ ኢማ هذا or this one ወይ ስለ አደም ሸይጣን እንዳናጠና የሚፈልገው ለዚህ ነው ለምን አደማዊ ማንነት እንዳንላበስ ሙሳዊ ማንነት እንዳንላበስ የአደም አለይሂ ሰላምን ታሪክ የምናጠናበት ዋናው ዓላማ መንፈሳዊነትን ለመላበስ የመንፈሳዊ ስኬት ላይ ለመድረስ እና ማንነታችን አደም አለይሂ ሰላም አደማዊ ማንነት ለማድረግ ነው ለምን መሰላችሁ our personality determines our destination የኛ ማንነት የመጨረሻ ውጤት የኛ ህይወት የመጨረሻ በመናና destination የመጨረሻ ፍጻሜያችን ማንነታችን ምሳሌ ስጠኝ ካላችሁኝ ሙሳ አለይሂ ሰላም ሙሳ ሆኖ እስከመጨረሻው ያበቃው ሙሳን እስከዛሬ ድረስ ባስደናቂ የህይወት ታሪክ ውስጥ የሚነሳው ማንነቱ እኮ ነው ሌላ ነገር እኮ የለም እናንተ ቢላ አለይኩም ስለ ሙሳ ስታስቡ የሆነ እንትን መልኩ ምናም ስላችሁ እኮ አታውቁ አይደል ብታውቁ እንኳን ሬር ነው ማንነቱን ነው የምትስሉት ለዛ ነው እኔ የሚገርመኝ አንድ ነገር ገራችሁ ቁርአን ውስጥ والله በጣም የሚገርመኝ የትኛውንም ነብይ መልእክተኛ ወሰላሙን አለል ሙርሰሊን በሁሉ መልእክተኞች ላይ አላህ ሰላም ይስፈን ስለየትኛው ነብያና መልእክተኛ ሳጠና በአእምሮዬ ስላቸው መጥቶልኝ ያውቃል ለምን መሰላችሁ ቁርአን ስዕላቸውን በፍጹም አእምሮአችን ውስጥ እንዳይገባ አድርጎ ግን ማንነታቸውን እንድንላበሱ አድርጎ ነው የነገረን አላ ተቁሉና አላሁ አክበር ሱብሃንአላህ ፊርዓውን የመጨረሻ ጣፈንተው ምን ነበር ፊርዓውን ያ የመጨረሻ እኮ ዲስቲኔሽን የመጨረሻው ወአግረቅናሁ ወስተክበረ هو وجنوده እሱና ወታደሮቹ ኮሩ መጨረሻቸው ባህር ሆነ ለምን ማንነትህ የመጨረሻ ፍጻሜ እሱ ነው ማንነትሽ የመጨረሻ ፍጻሜ እሱ ነው ማንነታችን ፍጻሜያችን ከሆነ ለምን ማንነታችን አደማዊ አይሆንም ኢንሻአላህ በዚህ ረመዳን አድዑላህ ተዓላ አላህን ማጸናዋለሁ ለነፍሴ ለእናንተም የአደምን አለይሂ ሰላም ስብዕና የአደምን ዲፕ ስፒሪቹዋሊቲ ጥልቅ የሆነ መንፈሳዊነት ህይወቱን በማጥናት የአባታችንን የአደም አለይሂ ሰላምን ታላላቅ ስብዕናዎች እንድንላበስ አባታችን የደረሰበት የመንፈሳዊ ከፍታ እንድንደርስ አላህን ማጸናለሁ ይህ ደግሞ ተከታታይ ትምህርት ከፍተኛ የሆነ ለሁላችንም አስተዋጽኦ ይኖራል ብዬ አምናለሁ በስተመጨረሻ ለዛሬ አንድ ጥያቄ ጠይቂያችሁ አልፋለሁ በክፍል 3 ምንፈታው እርሱ ምን መሰላችሁ ሸይጣን በእኔና በእናንተ ላይ ምን የሚፈልግ ይመስላችኋል ምንድነው ጎሉ ሸይጣን እንትን ጀሃነም ማስገባት ምናምን እሱን አይደለም እላችሁ ምድር ላይ ስንኖር ሸይጣን በእኔና በእናንተ ላይ ምንድነው ጎሉ ዓላማው ምንድነው ማሳካት የሚፈልገው ዓላማ ምንድነው በሚቀጥለው ክፍለ ጊዜ ስንመጣ እንቀኛለን ያሰባችሁት ቆዩ ባረከላሁ ሊ ወለኩም ሰላም አለይኩም